Okay, so ባለፈውም ታስታውሱ ከሆነ ልጆቻችሁን ከሩቅ የመጡ ሰዎች ሳይሆኑ የቅርብ ሰዎች ናቸው ጾታዊ ጥቃት የሚያደርሱባቸው የሚል ቪዲዮ ሰርቼ ነበር። So እዛ ቪዲዮ ላይ የራሳቸውን ታሪክ ማጋራት የፈለጉ ሴቶች አሉ። so የሷን ታሪክ አንደኛውን ታሪክ ነው የምነግራችሁ። Okay, ታሪኩ የዛሬ 12-13 አመት ነው። ሁለት ነገር ነው የምነግርሽ። እና እኔ 13 መሐከለኛ እህቴ 7 ትንሿ እህቴ ደግሞ 2 አመት አልሞላትም ነበር። ከዛኛ ቤታችን ግቢ እንደ ጋራጅ ነው። ሶ መኪኖች ሊሰሩ ይመጣሉ እናም የአባቴ ጓደኛ በተመሳሳይ ስራ ላይ የተሰማራ ነበር። ለካ ሁሌ እህቶቼን መቀመጫቸውን ጡታቸውን ይነካካ ነበር። ከዛ ነገሩኝ። ደንግጬ ሁሌ ሲመጣ እንቆልፍባቸው ነበር። እሷ 13 አመቷ ነው። የሆነ ቀን ግን እኔ ጋር መጣ። ኪችን ውስጥ ዕቃ እያጠብኩኝ ከዛ በቃ ሊደፍረኝ ሞከረም። መሬት ላይ ጣለኝ። ጮኩኝ። ጎረቤት ሲመጣ ዋሻቸው። ከዛ ለእናቴ ሲነግራት አፍሽን ዝጊ አጎትሽ ማለት ነው አለችኝ። እናቴ ቤቷ አትውልም፣ አባቴም እንደዛ። ከዛ ደግሞ በ16 አመቴ የአክስቴ ልጅ መጣ። 3 ወር ያህል ደፈረኝ። ደጋግሞ ይደፍረኝ ይመታኝ ነበር። ለአክስቴ ሲነግራት ቤተሰብ ልታጋዲ ነው ዝም በይ ተባልኩኝ። ሁሉንም እጠላቸዋለሁ፣ መበቀል ነው የምፈልገው። ዋንት ሰይዝ ማለት ነው ምን ያህሎቻችን ቤት ውስጥ ቤተሰቦቻችን ሊያሳድጓቸው የመጡ ወንዶች ምክንያት ጾታዊ ጥቃት ደርሶ የደረሰበት ሰው ታውቃላችሁ ወይ ደርሶባቸው? ምን ያህሎቻችሁ ከሩቅ ሰው ጾታዊ ጥቃትን አስተናግዳችኋል ከቅርብ ሰዋችሁ ይልቅ? ከሴት ጉዳት ይልቅ ጓደኝነት፣ ከሴት ጉዳት ይልቅ ዘመድነት። የሷን ጉዳት ከተናገረች ዘመድነታችሁ እንዳይበጠበጥ የሥራ ፓርትነርነታችሁ እንዳይቀር እሱ ያሳስባችኋል ከልጃችሁ መደፈርና መጎዳት ይልቅ። እንደዚህ አይነት እናቶች ፈጣሪ ሴት ልጅ አይስጣችሁ፣ ወንድ ልጅ አይስጣችሁ። የኡነቴ ነው። እኔ በቃል ማመን ሰው ነኝ፣ እርግማንም እንትምር ሰው አይደለሁም። ግን በዚህ ምድር ላይ ከማንንም በላይ በህይወታችሁ ልታምኑም ተሰማኛለችም ብላችሁ የምታስቡት እናታችሁ ናት። እናታችሁ ከናንተ በላይ የአባታችሁን ጓደኛ አለማጣት የሚያሳስባ ከሆነ የዘመድ አለመበጣበጥ የሚያሳስባት ከሆነ ከጥቃቱ ጋር አንድ ላይ ደግሞ ሌላ ህመም ነው የሚፈጥርባችሁ።